የንግድ ስፍራዎትን ወይም መኖሪያ ቤቱን ኢንቴሪየር ዲዛይን ማስራት ከፈለጉ እነዚህን የ2026 የኢንቴሪየር ዲዛይን ትሬንዶችን ሳያዩ አይጀምሩ። አንደኛ፣ የቀለም ምርጫዎች። አብዛኛዎቹ የ2026 የኢንቴሪየር ዲዛይን ትሬንዶቹ ቦልድ የሆኑ ደመቅ ያሉ ሲሆኑ የራስን ፐርሰናሊቲ የምንገልጽበት እንዲሁም ደግሞ ዋርም ቶን ያላቸው ቤታችንን ሞቅ የሚያደርግና ዌልካሚንግ የሆነ ኤንቫይሮንመንትን የሚፈጥሩ ናቸው። እነዚህንም በመጠቀም የቤታችንን ውበት መጨመርና አዲስ የሆነ ኤንቫይሮንመንትን መፍጠር እንችላለን። ከጊዜውም ጋር ለመሄድ እነዚህን ቀለሞች መጠቀሙን አይርሱ። ሁለተኛ፣ ለመነካት የሚጋብዙ ቁሳቁሶች ወይም ቴክስቸር የምንላቸው ሲሆኑ አብዛኛው ከተፈጥሮ ቶን ጋር የተያያዙ ናቸውና ማቴሪያሎቹ በቀላሉ ለመነካት የሚጋብዙ አይነት ማቴሪያሎችን እናያለን። እንዲሁም ለምሳሌ ደማቅ ቡናማ እንጨት ወይም ብራውን ዋልነት ሲታይም ራሱ ቴክስቸሩ ፓተርን ያለው ይሆናል። የድንጋይ ንጣፎችን በግድግዳዎች ላይ በብዛት የምናያቸው የማቴሪያል አይነቶች ናቸው። ሶስተኛ፣ ጨርቃ ጨርቅ ፈር ያላቸው እንዲሁም ደግሞ በእጃችን ስንነካቸው ቴክስቸርን እንዲሁም ፊሊንግን የሚፈጥሩ የጨርቅ አይነቶችን በብዛት በ2026 ላይ እንጠቀማቸዋለን። አራተኛ፣ አብረቅራቂ ብረቶች እንደ ጎልድ፣ ብሮንዝ ቶን ያላቸው ሲሆኑ ለግዠሪ ፊሊንግን በቀላሉ ይፈጥራሉ። አምስተኛ፣ የእጅ ጥበብ ስራዎች በእጅ የሚሰሩ ክራፍትድ የሆኑ ማቴሪያሎች በ2026 በብዛት የምንጠቀማቸው ናቸው። ስድስተኛ፣ የቤት እቃዎችና ቅርጻ ቅርጽ ከርቭ ሼፕ ያላቸውና አጠር ያለ ቁመት ያላቸው ናቸው። ይህና የመሳሰሉ ቲፖችን ማግኘት ከፈለጉ ፋርስ ኢንቴሪየር ዲዛይን ፎሎ ኤንድ ሼር ማድረግ አይርሱ።